ሰላም ጓደኞች ተመልሰናል። የዛሬ ታሪካችን የሚጀምረው በአንድ ዝናባማ ምሽት ከአንድ ዘመናዊ ውድ ህንፃ ላይ አንድ ሰው ተወርውሮ መኪና ላይ ሲያርፍ ነው። ፖሊሶች ቦታው ላይ ሲደርሱ ቪንሰንት ስቲቨንስ የተባለውን ሰው በቁጥጥር ስር አውለው ምርመራ ይጀምራሉ። ነገር ግን ቪንሰንት ይህ ሁሉ ሴራ ነው፣ እኔ ምንም አላደረኩም እያለ ቢምልም መርማሪዎቹ ግን ታሪኩን ከመጀመሪያው እንዲነግራቸው ያስገድዱታል። ታሪኩ እንዲህ ነው። በማለዳው ሉክ የተባለው ጓደኛ ወደ አፓርታማው ለሽርሽር ሲመጣ በአልጋው ላይ አንገቷ በካቴና የታሰረች ሴት አስክሬን አገኘ። ሉክ ደንግጦ ቪንሰንትን ጠራው። ቪንሰንት ሲደርስ ግን አንድ ጥብቅ ትዕዛዝ ሰጠ። አምስታችንም እስክንሰበሰብ ፖሊስ እንዳትጠራ አለው። ይህ አፓርታማ አምስት ጓደኛሞች ቪንሰንት፣ ሉክ፣ ክሪስ፣ ማርቲ እና ፊሊፕ ሚስቶቻቸው ሳያውቁ በድብቅ ለሴሰኝነትና ለግል ጉዳያቸው የሚጠቀሙበት ቦታ ነው። አስገራሚው ነገር ግን የዚህ ቤት ቁልፍ ያላቸው አምስቱ ብቻ መሆናቸው ነው። ቤቱ በቁልፍ ተቆልፎና የደህንነት መቆጣጠሪያው አላርም ጠፍቶ መገኘቱ ገዳዩ ከነሱ መሃል አንዱ እንደሆነ ያረጋግጣል። ዶክተር ክሪስ ቫኖይን ሲመጣና አስክሬኑን ሲያይ የራሱን ግማሽ ወንድም ፊሊፕን ስም መጥራቱ በቪንሰንት ዘንድ ጥርጣሬን ፈጠረ። ፊሊፕ በመጨረሻ ቢመጣም ሉክ ወዲያውኑ አንተነ ገዳዩ በማለት ዘለለበት። ፊሊፕ ግን ከሚስቱ ቤተሰቦች ጋር እንደነበር በመግለጽ ሰበብ አቀረበ። ይባስ ብሎም አልጋው ላይ ፋቱኑስ አዩንዴ እጣ ፋንታ ያገናኘናል የሚል በደም የተጻፈ የላቲን ቃልና ቢላዋ ተገኘ። ወደ ኋላ ስንመለስ ቪንሰንት ይህንን ቤት ለጓደኞቹ ሲሰጣቸው ከሚስቶቻችን ጀርባ የምንዝናናበት ገነት ይሁን ብሎ ነበር። ዶክተር ክሪስ መጀመሪያ ላይ ባይስማማም በመጨረሻ ግን እሱም የዚህ ሚስጥር አካል ሆነ። ማርቲ የተባለ ጓደኛቸውም በፊሊፕ ሰርግ ላይ ያያትን ወጣት ወደዚሁ ቤት ለመውሰድ እያሴረ ነበር። አሁን አምስቱን ጓደኞች እርስ በእርስ መጠራጠር ጀምረዋል። እውነቱን የሚያውቀው ማን ነው? በደም የተጻፈውስ መልእክት ለማን ነው? ክሪስ አሁንም ከኤን ጋር ያለውን ግንኙነት ቀጥሎበታል። ክሪስ ምንም እንኳን ለሴሰኝነት አልጠቀምበትም ብሎ ቁልፉን ከቪንሰንት ቢቀበልም በመጨረሻ ግን ያደረገው ያንኑ ነበር። ኤን የከተማው ምክር ቤት አባል ጆኤል ቁባት እንደሆነች ቢጠረጠርም ከእርሷ ጋር ያለው ፍቅር ግን እያየለ ሄደ። እንዲያውም ሚስቱን ፈትቶ ከእርሷ ጋር ለመኖር እንደሚፈልግ ሲነግራት ኤን ግን ያልተጠበቀ እውነት ነገረችው። እሷ ቀደም ሲል ኮል ገርል እንደነበረች እና እሱን በሚገባ እንደምታውቀው ገልጻ ጥላው ወጣች። ፖሊሶች ማርቲንን ከሚስቱ ጋር ለምን እንደተለያየ ሲጠይቁት ታሪኩ ወደ ሳንዲያጎ የንግድ ጉዞ ይመለሳል። በዚያ ጉዞ ላይ ቪንሰንት፣ ሉክ እና ማርቲን የፊሊፕን አማች ሃይራምን ሌላ ሴት ይዞ አገኙት። የሃይራም ሚስጥር እንዳይወጣባቸው ሲል ፊሊፕ የቢዝነስ እድሎችን እንደሚሰጣቸው ቃል ገባ። በዚያው ምሽት ቪንሰንት እና ማርቲ ከሁለት ሴቶች ዳና እና ሳራ ጋር ሲዝናኑ ሉክ በቅናት አይን ይመለከታቸው ነበር። ቪንሰንት እና ሳራ ገንዳ ውስጥ ሲሳሳቁ ሉክ መቋቋም አቅቶት ክፍሉን ጥሎ ወጣ። ወደ አስክሬኑ ማለዳ ስንመለስ ቪንሰንት ክፍሉ ውስጥ የነበረውን የወይን ጠርሙስ ወደ ቆሻሻ ሊጥል ሲል ሉክ ያዘው። ሉክ ይህንን የምታደርገው ትናንት ማታ እዚህ እንደነበርክ የሚያሳየው ማስረጃ ለማጥፋት ነው በማለት ወነጀለው። ቪንሰንት በድብቅ ያደረገው ነገር መጋለጥ በጀመረበት ቅጽበት የቤቱ ደውል ተደወለ። ክሪስ በኢንተርኮም ሲያወራ ደውሉን የደወለችው አፓርታማውን ለሽያጭ ልታሳይ የመጣች ደላላ ነበረች። ይህ ደግሞ ሌላ ትልቅ ጥያቄ ያስነሳ። አፓርታማው መሸጡን አምስቱም አያውቁም ነበር። ማን ነው ቤቱን ለሽያጭ ያቀረበው? ሚስጥሩ ለውጭ ሲያወጣው ማን ነው? በአልጋው ላይ ሞታ የተገኘችው ሴት ማንነት በመጨረሻም ታወቀ። እሷም በሳንዲያጎ ጉዞ ወቅት ቪንሰንት ጋር አብራ የነበረችው ሳራ ናት። ቪንሰንት ከእሷ ጋር ግንኙነት እንደነበረውና ትናንት ማታ አብረው እንደነበሩ አመነ። ነገር ግን ግንኙነታቸው እንዲጠነክር ስትጠይቀው እርሺው ብሎ ትቷት እንደወጣና ሲወጣ ግን በህይወት እንደነበረች ማለ። ወደ ኋላ ስንመለስ ክሪል ለኤን ያለውን ፍቅር ለማረጋገጥ ሲል የቤቱን ቁልፍ ለእሷ ሰጥቷት እንደነበረ ታወሰው። ይህ ማለት አምስቱ ጓደኛሞች ብቻ ሳይሆኑ ኤንም ቁልፍ አላት ማለት ነው። በቪንሰንት ንግግር የተናደደው ፊሊፕ በቢላዋ ሊወጋው ቢሞክርም ጓደኞቹ አገዱት። በዚህ መሃልም የማርቲ ምስጢር ወጣ። ሚስቱ ሜሪያም ጥላው የሄደችው በሳንዲያጎ የተገናኛት ዳና ቤቱ ድረስ መታ ሚስጥሩን ስላወጣችበት ነበር። ቪንሰንት ፊሊፕን ሲወቅሰው ሌላ ዘግናኝ ታሪክ ተገለጠ። ከጥቂት ሳምንታት በፊት ፊሊፕ አንዲት ሴትን አፓርታማ ውስጥ በካቴና አስሮ ሲደበድባትና ሲያሰቃያት ክሪስ እና ቪንሰንት ደርሰው ሴቲቱን በገንዘብ አባብለው ወደ ፖሊስ ጣቢያ እንዳትሄድ አድርገው ነበር። ፊሊፕ በልጅነቱ ከአባቱ የደረሰበት በደል አእምሮን እንዳበላሸው በዚህ ታሪክ ውስጥ ፍንጭ እናገኛለን። ሁኔታው ሲካረር ሉክ ሌላ አስደንጋጭ ነገር ተናገረ። በአፓርታማ ውስጥ በድብቅ ካሜራዎችን ቀርጾ እንደነበረ አመነ። ነገር ግን ቪንሰንት ትላንት እንደሚመጣ ስላላሳወቀ ካሜራዎቹ አልቀረጹም ነበር። ቀጥሎም ሉክ አንድ እውነት ተናገረ። ሰዎች ሲጎዱ እርስ በእርስ ይፈላለጋሉ። ይህ ንግግር ቪንሰንትን አንድን ትልቅ የድግስ ምሽት እንዲያስታውስ አደረገው። በዚያ ምሽት ማርቲ ብቻውን ሲሆን ሌሎች ግን ከሚስቶቻቸው ጋር ነበሩ። በበጎ አድራጎት ምሽቱ ላይ ነገሮች ይበልጥ ተካረሩ። ቪንሰንት ቃል
ቃል የገባለትን የቢዝነስ እድል ስላልሰጠው ሃይራምን በሚስቱ ፊት ለማሸማቀቅ ሞከረ። በዚሁ ምሽት ደግሞ ፊሊፕ ከሚስቱ ጋር ተጣልቶ ለመፋታት ተስማማ። ክሪስ ደግሞ ከኤን ጋር ለመገናኘት ቢሞክርም ኤን ለመጀመሪያ ጊዜ እሱን ያገኘችው በገንዘብ ተከፍሏት ፔድ እንደነበረና ክፍያው የፈጸመው ሌላ ሰው እንደነበረ ሰማ። ክሪስ ግራ ቢጋባም ኤን ግን ጥላው ወጣች። ቪንሰንት ግን ሌላ ትልቅ ድምዳሜ ላይ ደረሰ። ሚስቶቻችን ስለ አፓርታማው ሚስጥር ያውቃሉ፣ ይህም የነሱ በቀል ነው ብሎ ለጓደኞቹ ሊነግራቸው ሞከረ። ነገር ግን ድንገት ራሱን ያመው ጀመረና መሬት ላይ ወደቀ። እዚህ ጋር ነው ትልቁ እውነት የወጣው። ቪንሰንት እያዞረው የነበረው ሚስቶቻቸው ባደረጉት ነገር ሳይሆን የገዛ ጓደኞቹ መጠጡ ላይ መድኃኒት ስለጨመሩበት ነበር። ሉክ፣ ክሪስ፣ ፊሊፕ እና ማርቲን ቪንሰንትን ከበው እውነተኛውን ታሪክ ይነግሩት ጀመር። ሉክ በዚያን ዕለት ማለዳ ወደ አፓርታማው የመጣው ለሁለተኛ ጊዜ ነበር። ነገር ግን አልጋው ላይ በካቴና ታስራ ሳይሆን ለቪንሰንት የመሰናበቻ ደብዳቤ ትታ በራሷ ፍቃድ የእንቅልፍ ኪኒን ወስዳ ሞታ ነበር። ሉክ ጓደኞቹን ጠርቶ በድብቅ ካሜራ የቀረጻቸው ምስል አሳያቸው። ቪንሰንት ምርጥ ጓደኛ መስሎ ቢቀርብም የሁሉንም የጓደኞቹ ሚስቶችና ፍቅረኞች እየወሰደ አፓርታማ ውስጥ ይተኛባቸው ነበር። ከማርቲ ሚስት ጋር ማርቲ እርዳኝ ብሎ በለመነው ማግስት ተኝቷል። ከፊሊፕ እህት ከዞዩ ጋር ደግሞ በተደጋጋሚ ጊዜያት አድሯል። እንዲሁም ለክሪስ የፍቅር አጋር ለነበረችው ለኤን መጀመሪያ ገንዘብ ከፍሎ ያመጣት እሱ ቪንሰንት ነበር። ቪንሰንት ጓደኞቹን ሁሉ ከጀርባ ሲወጋቸው የነበረ ከዳተኛ መሆኑን በቪዲዮ ተረጋገጠ። ጓደኞቹም አሁን የራሳቸውን በቀል ሊወጡ ተዘጋጅተዋል። ጓደኛሞቹ ቪንሰንትን አደንዝዘው በሳራ አስክሬን አጠገብ ካሰሩት በኋላ ፊሊፕ ወንጀሉ ይበልጥ ዘግናኝ እንዲመስል ሳራን በካቴና አስሮ ገላዋን በቢላዋ በመቁረጥ በደሞ አልጋው ላይ መልእክት ጻፈ። አላማቸው ቪንሰንትን እንደ ገዳይ አድርጎ ለፖሊስ አሳልፎ መስጠት ነበር። ወደ ምርመራው ክፍል ስንመለስ ግን ፖሊሶች የቪንሰንትን ታሪክ ለማመን ተቸገሩ። ጓደኞቼ አሻራቸውን አጥፍተዋል። ሉክ ምስሎቹን አጥፍቷል። ፊሊፕ ደግሞ ሃይራምን እያስፈራራው ስለሆነ ሃይራም የውሸት ምስክርነት ሰጥቷል በማለት ተከራከረ። ይሁን እንጂ አንደኛው መርማሪ ለክሪስ የነገረው ነገር የታሪክ አቅጣጫውን ቀየረው። የሳራ የሬሳ ምርመራ ውጤት እንደሚያሳየው ሳራ የሞተችው በእንቅልፍ ክኒኑ ሳይሆን ደሟ ፈሶ ነው። ይህ ማለት ደግሞ ፊሊፕ ገላዋን ሲቆርጣትና በደሟ ሲጽፍ ሳራ ገና በህይወት ነበረች ማለት ነው። ይባስ ብሎም ቪንሰንት ይኖርበታል ተብሎ የታሰበው የመሰናበቻ ደብዳቤ በቦታው አልተገኘም። ክሪስም ሉክን አፓርታማ ውስጥ ጠርቶ እውነቱን አወጣጣው። አፓርታማው ለሽያጭ ያቀረበው ሉክ ነበር። ደብዳቤውንም የጻፈው ሉክ ራሱ ነበር። እዚህ ጋር የሉክ እውነተኛ ማንነት ወጣ። ሉክ ሳራን ይወዳት ነበር። ነገር ግን ሳራ ከቪንሰንት ጋር ስትሆን በድብቅ ካሜራ እያያት በቅናት ይቃጠል ነበር። በዚያን ምሽት ቪንሰንት ጥሏት ሲወጣ ሉክ ገብቶ ሊያጽናናት ሞከረ። ነገር ግን ሳራ አሁንም ቪንሰንትን እንደምትወደው ስትነግረው ሉክ በንዴት መጠጧ ላይ ክኒኑን ጨመረባት። ክኒኑ እንዲያደነዝዛት እንጂ እንዲገድላት አልነበረም። ነገር ግን ጓደኞቹ ሲመጡ ሞታለች ብሎ ዋሻቸው። ጓደኞቹ በቪንሰንት ላይ ለማሴር ሲሉ ፊሊፕ በቢላዋ ሲቆርጣት ሉክ ሳራ በህይወት እንዳለች ቢያውቅም ዝምታን መረጠ። ሉክም በመጨረሻ እውነቱን አመነ። ሳራን እንድትሞት ያደረገው በሚስቱ የኢንሱሊን መርፌ ወቅቶ እንደነበረ ገለጸ። አላማውን ቪንሰንትን በሳራ ሞት ተጠያቂ ሆኖ ህይወቱ እንዲፈርስ ለማድረግ ነበር። ሉክ ይህንን ያደረግኩት ስለወደድኳት ነው ቢልም መርማሪው ክሪስ ግን ጨዋታው እንደማይሰራ ነገረው። ሳራ የሞተችው በክኒኑ ወይም በኢንሱሊኑ ሳይሆን ፊሊፕ በቢላዋ ሲቆርጣት ደም ፈሷት እንደነበረና ፖሊሶቹ እውነቱን እንደደረሱበት ገለጸለት። ሉክ መጋለጡን ሲረዳ ተስፋ በመቁረጥ ቢላዋ አውጥቶ ጓደኛውን ክሪስን አስፈራራው። ክሪስም ወደ በረንዳው ባልኮኒ ወስዶ ራሱን እንዲያጠፋ ሊያስገድደው ሞከረ። ሁለቱ ሰዎች በረንዳው ላይ እጅ በእጅ ተያይዘው ትንቅንቅ ጀመሩ። ሉክ የክሪስን አንገት አንቆ ሊገድለው ቢሞክርም ክሪስ ግን ሉክን በመምታት አመለጠ። ሉክ ከእንግዲህ መውጫ እንደሌለው ሲረዳ የመጨረሻ ቃሉን ተናገረ። ለባለቤቴና ለልጆቼ እንደምወዳቸው ነገራቸው ካለ በኋላ ከህንፃው ላይ ዘለለ። ታሪኩ ሲጀምር መኪና ላይ ወድቆ የታየው አስክሬን የሉክ ነበር። ከአንድ ዓመት በኋላ ክሪስ ከሚስቱ ጋር ተፋቷል። ማርቲና ባለቤቱ ግን ሁለቱም ከዳተኞች በመሆናቸው እኩል ሆንን በሚል ስሜት ተመልሷል። ቪንሰንት ግን ሁሉንም ነገሩን አጥቷል። ሚስቱ በፍቺ ወቅት የፈቀደችለትን ብቸኛ ንብረት ያረከሰው አፓርታማ ዘሎፍት ብቻ ነበር። አሁን እዚያው አፓርታማ ውስጥ ብቻውን ይኖራል። ፊሊፕ ደግሞ በሳራ ግድያ በህግ እየተጠየቀ ነው። በመጨረሻም ክሪስ ከኤን ጋር በአጋጣሚ ተገናኘ። ኤንም ስራውን እንደለቀቀችና ከጆ ጋርም እንደተለያየች ነገረችው። ሁለቱም አዲስ ጅማሮ ለማድረግ ቡና ለመጠጣት ተስማምተው ሄዱ። ጓደኞቼ ዘሎፍት የተሰኘው ፊልም ሪካፕ በዚህ ተጠናቋል። 5 ጓደኛሞች ለደስታ ብለው የገነቡት አፓርታማ በመጨረሻም የሁላቸውንም ህይወት ያፈራረሰ ገሃነም ሆኖ አልፏል። እውነተኛው ከዳተኛ ማን ነበር? ቪንሰንት ወይስ ሉክ? እናንተስ በማን ወገን ትቆማላችሁ? ታሪኩን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ ምን አይነት ፊልም እንድንሰራ
እንድሰራላችሁ ትፈልጋላችሁ? ሐሳባችሁን በኮሜንት አጋሩ። ለዛሬ የነበረን ቆይታ ይህንን ይመስላል። አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። እንቁ ሪካፕ ነበርኩ። አመሰግናለሁ።